ዛሬ ወጣ ባለ መልኩ በቼዝ ተገናኝተናል። ምን ይባላል መሰላችሁ? ላይፍ ኢዝ ላይክ ቼዝ ኤቭሪ ሙቭ ሃዝ ኤ ሲኩዌንስ። እና ዛሬ ከቼዝ ከወሰድኳቸው ሌሰኖች ሼር ላደርጋችሁ እስቲ። የመጀመሪያው ሌሰን ቲንክ ቢፎር ዩ ሙቭ። ሁሌ ሙቭ ስናደርግ በጣም ማገናዘብና ማሰብ መቻል አለብን። ሁለተኛው ቹዝ ዘ ቤስት ኦፕሽን። ፊት ለፊታችን ከተደቀኑ ኦፕሽኖችን የትኛው ነው ለኔ ሙቭ ባደርግ የትኛው ነው ለኔ የተሻለ ነገር የሚያመጣው ብለን አገናዝበን ቹዝ ማድረግ መቻል አለብን። ሶስተኛው ሌሰን ፕሮቴክት ዋት ማተርስ ናት ኤቭሪ ፒስ ኢዝ ኢኳል። ስለዚህ የምታያቸው ፒሶች እንዳለ ኢኳል ቫልዩ አላቸው፣ ግን ሃይ ቫልዩ ያለውን ፒስ ፕሮቴክት የማድረግ ግዴታ አለብን። አራተኛው ኮንትሮል ኢሞሽን ኦር ኢት ኮንትሮል ዩር ሙቭ። አንደር ፕሬዠር ኦልዌይስ ካም መሆን መቻል አለብን። የዛን የተሻለ ሙቭ በማድረግ አቅሙ ይኖረናል። ስድስተኛው ሳክሪፋይስ ዘ ቤስት ቲንግ ቱ ዱ ኢን ዘ ቼዝ። የተሻለ ነገር ለማግኘት ሳክሪፋይስ ማድረግ መቻል አለብን። ሰባተኛው ሉዚንግ ኩዊን ዳዝንት ሚን ሉዚንግ ዘ ጌም። ኩዊንን ስናጣ ጌማችን ላይ የተወሰነ ጫናና የተወሰነ ለውጥ ይኖራል፣ ግን ኪንጋችንን ስናጣ ኢትስ ጌም ኦቨር እና ኩዊንን ማጣት ፓርት ኦፍ ዘ ጌም ናት ጌም ኦቨር። የመጨረሻው ሌሰን እና የኔ ቤስቱ ሌሰን ኢት ዳዝንት ማተር ዩር ሚስቴክ ዋት ማተር ኢዝ ዩር ኔክስት ስቴፕ። ስህተት ይፈጠራል፣ ግን ያን ስህተት ለማስተካከል የምንሄዳት ሙቭ ወሳኝ ነች። አት ዘ ኤንድ ዊኒንግ ኢዝ ኖት አባውት ፐርፌክት ሙቭ ኢትስ አባውት ሜኪንግ ኤ ቤተር ዲሲዥን ዌን ኢት ማተር ሞስት። እና እስቲ እናንተን ቤስት ሌሰን ኮሜንት ላይ አሳውቁኝ።